በዓለማችን ላይ የተለያዩ መሬት መናወጦች ተከስተዋል። ይህ መናወጥ ደግሞ ከኢየሱስ ክርስቶስ መምጣት ወይንም ከዓለም መጨረሻ ጋር ምን ያገናኘዋል? ለዚህ ምላሽ ሁለት አይነት መልስ ይሰጣል። ይኸውም ሳይንሳዊ ምላሽና መጽሐፍ ቅዱሳዊ ምላሽ። በመጀመሪያ የሳይንሱን እይታ እንመለከታለን። ሳይንስ እንደሚለው የመሬት መንቀጥቀጥ ወይስ መናወጥ የሚከሰተው ምድር ውስጥ ያለው ቴክቶኒክ ፎርስ ሲንቀሳቀስ የሚከሰት እንደሆነ ይናገራል። እንዲሁም የተፈጥሮ ክስተት እንደሆነ ይናገራል። የመሬት መንቀጥቀጥ ወይስ መናወጥ መጽሐፍ ቅዱሳዊ እይታ። መጽሐፍ ቅዱስ ስለ መሬት መንቀጥቀጥ ወይስ ስለ መናወጥ ምን ይላል? በመጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 24 ላይ እንዲህ ይላል፣ በየቦታ የምድር መናወጥ ይሆናል። ስለዚህ በዚህ ቃል መሰረት በተለያዩ ቦታዎች በቅርብ እንኳን በ2024 ላይ በጃፓን 7.5 ኃይል ያለው የመሬት መንቀጥቀጥ ተከስቷል። እንዲሁም በታይዋን ላይ 2023 ላይ 7.4 ኃይል ያለው የመሬት መንቀጥቀጥ ተከስቷል። እንዲሁም በቱርኪ 7.8 የተመዘገበ የመሬት መንቀጥቀጥ ተከስቷል። ስለዚህ በዚህ ሰዓት እኛ የምናውቀው እንኳን በቅርብ ጊዜ የምናስብ እንኳን እንደ ኢትዮጵያ እንኳን ወደ ተለያዩ አካባቢዎች በምድር ላይ የተከሰቱ ያሉት ክስተቶች እያየናቸው ያለነው የመሬት መንሸራተቶች በእውነትም ሳይንስ እንደሚለው ተፈጥሯዊ ብቻ ናቸው ወይስ የኢየሱስ ክርስቶስ መምጫ ምልክት? ስለዚህ ሁል ጊዜም እንደምንላችሁ ይህ ሁሉ በሚሆንበት ሰዓት ላይ የሚሆነውን ነገር በጥብቀት ማመዛዘንና መመርመር እንዳለብን የእግዚአብሔር ቃል ስለምናገር የሚሆነው ነገር ሁሉ ሳይንስ እንዳለው ተፈጥሯዊ ብቻ ብለን ከምንቀበል የእግዚአብሔር ቃል እንዳለውም ዘመኑን መርምሩ እንዳለው ዘመኑን እንድንመረምር ነው። በጌታ በኢየሱስ ክርስቶስ ያመንን ክርስትናችንን ጠበቅ አድርገን የኢየሱስ ክርስቶስ መምጫ እንደደረሰ አውቀን በኑራችን ክርስቶስን እንድንገልጥ ነው። በመቀጠል ደግሞ በጌታ በኢየሱስ ክርስቶስ ያላመናችሁ በዚህ አጋጣሚ ይህንን ፕሮግራም የምትከታተሉ የምታደምጡ በዚህ ሰዓት እንኳን የእግዚአብሔር ልጅ ኢየሱስ ክርስቶስ ያድነኛል፣ ለኔ ሞቶልኛል ብላችሁ እንኳን ብታምኑ በአሁኑ ሰዓት በዚህ ደቂቃ የዘላለምን ሕይወት ማግኘት ትችላላችሁ። ፕሮግራሙን ስለምትከታተሉ ስለተከታተላችሁ እናመሰግናለን። ወትሮም እንደምንላችሁ ሳብስክራይብ እያደረጋችሁ እንድትደግፉን እንላለን። ዘመናችሁ ይባረክ። ተባረኩ።